አባቴ ነው ለኔ ዋው ጁስ የላከልኝ? አዎ አባቴ ነው የላከልኝ። እናትስ? ቆይ እናቴ የኔ እናት እዚህ ነው የምትሰራው፣ የቤት ሰራተኛ ናት። አንተ አቢ ና ግባና ብላ፣ እኔ ጨርሻለሁ ና እያለች ነው እናትህ። ልግባ በቃ አሁን የኔ ተራ ነው። እሱ በልቶ ሲጨርስ ነው እኔ ሂጄ የምበላው። ሲያልቅብኝ ልሂድ። ይሄ የኔ ነው አይደል? አዎ ያንተ ነው። ለሰውነት ተስማሚ እንደ አባት ጀግና የሚያደርግህ ለጀግኖች የተሰራ ጁስ ነው። እሺ ትንሽ አጥጣው እንካ። እኔም እንደ አባቴ እንጠጥቼ ጀግና ሆናለሁ፣ ትልቅ ሆናለሁ። እንካ ጠጣው ጁስ። ጀግና መሆን አፈልግም? ምን ይሄን አባት እኔ ጀግና አልመስልም እንዴ? እኔም እኮ ጁስን ቁርስ፣ ምሳ፣ እራት እጠቀመዋለሁ ኪሴን ስለማይጎዳ ማለት ነው። አንተም ከእንግዲህ ዋው ጁስ ጀግና እንዲያደርግህ ከፈለግ እናት ስትወጣ ጠብቀህ ግዢልኝ በላት። አቅራቢያዋ ባለ ማርኬት ላይና ሱቆች ላይ ታገኘዋለች። አመሰግናለሁ። ዋው ጁስን ጠጥቼ ጀግና ሆኜ እጠብቅሃለሁ። ቻው። ዋው ጁስ የደስታችን ምንጭ፣ የሁላችንም ምርጫ።